ሰላም የኬትስኬት ሰዎች እንዴት ናችሁ? ዛሬ ወደ ጥንታዊ የአክሱም ስርወ መንግስት በማምራት አዲስ ግኝት ለማግኘት እንደሚታትር ሳይንቲስት የተረሳውን አክሱምን እንጎበኛለን። በሰሜን ኢትዮጵያ በሚገኘው ወጣ ገባ ደጋማ ስፍራ ላይ አንድ የተደበቀና የተረሳ የስልጣኔ ቅሪት አለ። ይህ ስልጣኔ በአንድ ወቅት ሮምን፣ ፋርስና ቻይናን ድረስ ሲገዳደር የነበረ ስልጣኔ ቢሆንም አሁን ላይ የማይፈታ እንቆቅልሽ ሆኖ ጠፍቷል። ይህ ቪዲዮ ስለ ጠፋው የአክሱም ዘመነ መንግስት ታሪክ ነው። የአክሱም ስርወ መንግስት ከአፍሪካ ውስጥ ከነበሩ ትልቅ የስልጣኔ ኤምፓየሮች አንዱ የነበርና እንደነበረውም ኃይልና ተጽዕኖ መንበዛም ያልተባለለት ነው። ምዕራፍ 1 የአክሱም ዘመነ መንግስት ውልደት። የአክሱም መንግስት ተነስቶ ማደግ የጀመረው በአንደኛው ክፍለ ዘመን ከክርስቶስ ልደት በኋላ ነው። አሁን ላይ ኢትዮጵያና ኤርትራ ተብሎ በተከፈለው ስፍራ ላይ የጸና መንግስትን መስርቶ እጅግ የጦፈ የንግድ ልውውጦችን ከመካከለኛው ምስራቅና ከእስያ አገራት ጋር ያደርግ ነበረ። የአክሱም መንግስት የነበረው የንግድ ወደቦች የዓለም ነጋዴዎችን ከሮም ወደ ህንድ ያገናኙም ነበር። ተሳፋሪዎችም ወርቅ፣ የዝሆን ጥርስ፣ ዕጣንና የባህር ማዶ ቅመሞችን ይዘው ይጓጓዙ ነበር። የአክሱም ስርወ መንግስት የጥንቱ ዘመን የዓለም ንግድ እንቅስቃሴ የልብ ትርታ ነበር ማለት እንችላለን። ምዕራፍ 2 ኃይልና ሀብት። ሀብታምነት የአክሱምን ስልጣኔን ወደ ኃያል ገዥነት ለውጠው አክሱማውያን የራሳቸውን ሳንቲም አትመው ይጠቀሙም ነበር። ይህንንም ያደረጉ ብቸኛ የአፍሪካ ስርወ መንግስት ናቸው። እነዚህ አክሱማውያን ይገበያዩባቸው የነበሩ ሳንቲሞች ገጻቸው በንጉስና በመስቀል ምስል ታትመውና ተለብጠው እስከ ሮምና ህንድ ገበያዎች ድረስ ተቀባይነትን አግኝተው ለመገበያያ ይውሉ ነበረ። ከነዚህ ሁሉ አስገራሚ ሌጋሲያቸው ደግሞ ይሰሯቸው የነበሩ የሰለሉ ሐውልቶቻቸው ናቸው። ስቴላ ተብለው የሚታወቁ ረዥም ከፍታ ያላቸው ከአንድ ወጥ ድንጋይ ተፈልፍለው የተቀረጹ ሐውልቶች ሰማይ ለመድረስ የሚንጠራሩ ይመስላሉ። ከአንድ ወጥ ድንጋይ ተጠርበው አንዳንዶቻቸው ከ500 ቶን በላይ የሚመዝኑ ናቸው። እነዚህ የተቀረጹ ድንጋዮች የመቃብር ስፍራን ብቻ የሚወክሉ ሳይሆኑ ኃይልን፣ ቴክኖሎጂና ምኞትን የሚያመላክቱ አምዶች ናቸው። ምዕራፍ 3 እምነትና ክርስትና። በአራተኛው ክፍለ ዘመን የአክሱም ስርወ መንግስት በንጉሱ ኢዛን አማካኝነት ክርስትናን ትቀበላለች። ይህም ዓለም ላይ እምነትን ከተቀበሉ የመጀመሪያ ሀገሮች አክሱምን አንዱ ያደርጋታል። አውሮፓ ሙሉ በሙሉ ክርስቲያን ከመሆኗ ከረጅም ጊዜ በፊት አክሱም የራሷን የክርስቲያን መንግስት አውጃ ነበረ። ይህም ሃይማኖት አሁንም ድረስ በኢትዮጵያ ኦርቶዶክስ ተዋሕዶ ስርዓት ሃይማኖት የሚንጸባረቅ ነው። ጥንታውያን የብራና ጽሑፎች፣ ከአንድ አለት የተቀረጹ አብያተ ክርስቲያናት እንዲሁም ለዘመናት ሲተላለፉ የመጡት ሃይማኖታዊ ትውፊቶች መነሻቸው የአክሱም ስልጣኔ ነው። ምዕራፍ 4 የሙሴ ጽላት። በጣም ትልቁ የሆነውን የዓለምን ሚስጥር የምናገኘው አሁን ነው። እንደ ትልልቅ ሃይማኖታዊ ሀብቶች ከሚታዩ ቅርጾች መሃል አንዱ የቃል ኪዳኑ ታቦት ነው። በኢትዮጵያ ታሪክ መሰረት የቃል ኪዳኑ ታቦት 10ቱን የሙሴ ሕግጋትን ይዟል ተብሎ ይታመናል። ወደ አክሱምም የመጣው የእስራኤል ንጉሥ የነበረው ሰለሞን ልጁንና ሚስቱን ወደ ሀገራቸው በሚሸኛቸው ጊዜ ወደ አክሱም ይዘውት እንደመጡ ይታመናል። ዛሬ ብዙዎች የሙሴ ጽላት በጽዮን ማርያም ቤተክርስቲያን ውስጥ አርፈዋል ብለው ያምናሉ። አንድ ልዩ መንኩሴም እንደሚጠብቀው ይታመናል። ማንም የውጭ ሰው አይቶትም አያውቅም። ታዲያማ ይህ ታሪክ አክሱምን በዓለም ታሪክ ውስጥ የተቀደሰ ስፍራ እንዲሰጡ አድርጓል። ምዕራፍ 5 ታላቋ አክሱም ወደቀች። በሰባተኛው ክፍለ ዘመን ዓለም ሁሉ ነገሩ ይለዋወጥ ጀመር። ጊዜው አዲስ እስላማዊ መንግስት መጣው ደረስኩ የሚልበት ጊዜ ነው። ይሄ እስላማዊ መንግስት በህንድ ውቅያኖስና በቀይ ባህር ዙሪያ ላይ ደርሶ ቁጥጥር ማድረግ ጀመረ። በዚህ ምክንያት በአንድ ወቅት የዓለም ንግድ ማዕከል የነበረችው አክሱምም ተገለለች። በጊዜ ሂደትም ተጽዕኖ እየጠበበ ሄደ። ወደቦቿ ጠፍተው ተረሱ። ኢኮኖሚዋ ተዳከመ። ሐውልቶቿ ፈራረሱ። በ10ኛው ክፍለ ዘመንማ ስልጣኔዋ ታሪክ ሆኖ በጽሑፍ መስፈር ጀመረ። ትዝታና ፍርስራሿ ብቻ ተጠብቆ ማስታወሻ ሆኖ ቆየን። ምዕራፍ 6 አይረሴው ትሩፋት። አክሱም ዛሬም ሳትጠፋ እየኖረች ነው። መንፈሷ በኢትዮጵያ ባህል፣ ሃይማኖትና ዘቦቿ ውስጥ ተጠብቆ ይኖራል። በቅፎ አቅፋ የኖረችው እምነት ይቀጥላል። የገነባቸው ሐውልቶች ዛሬም በርተው ቆመዋል። ታሪኮም አሁንም ድረስ ግርምትንና ክርክርን እያነሱ ይቀጥላሉ። የአክሱም መንግስት የአፍሪካን የተረሳ ታላቅነትን ያስታውሰናል። ከነጮች ወረራ በፊት አፍሪካ ዓለምን የፈጠሩ ስልጡን ኢምፓየር እንደነበራት ያሳያል። ሮም ኮሎሲየም አላት። ግብጽ ፒራሚዶች አላት። ኢትዮጵያም የአክሱም ሐውልትን አላት። ሰማይን ለመንካት ወደ ሰማይ የተዘረጋው ዝነኛው ሐውልት። እንግዲህ አንድ ሁለት እያለን እዚህ ደርሰናል። የጠፋው የአክሱም ስርወ መንግስት ወድቆ ሊሆን ቢችልም ታሪኩ ግን ለዘላለም ጸንቶ የሚኖረው። ምክንያቱም በአክሱም ውስጥ የስልጣን፣ የእምነትን፣ የምስጢርንና የጽናትን ታሪክ መመልከት እንችላለን። ታሪኩም እኛ ከተናገርነው በላይ እጅግ የበለጸገና የዳበረ መሆኑን መገንዘብ ያስፈልጋል። ተመልካቾቻችን የዛሬ ቪዲዮ በዚህ አብቅተዋል። የዛሬ ቪዲዮ ከተመቻችሁ ሰብስክራይብ፣ ላይክ፣ ሼር አድርገው። በዚህ ቻናል ተመሳሳይ ቪዲዮችን ስለምንለቅ እንዲደርሳቸው ሰብስክራይብ ማድረጋችሁን አትርሱ እንላለን። ዳግመን ቻው።